ቤተክርስቲያን እንደ ህዝብም እንደ ምእመንም እንደ አገልጋይም አድርጎ የሚቆጥረው ካህናቱን ነው። በዙሪያው ሰፈራ ያሉ አባቶቻችን ካህናት እናንተ ናችሁ። ሌላ ቦታ ላይ አሁን አስራት በኩራቱን ያመጣል፣ አሸዋውን ያመጣል፣ ድንጋዩን ያመጣል፣ ጠጠሩን ያመጣል። ተርፎት አይደለም ከሚያገኛት። ይሄ ደግሞ እግዚአብሔር ፈቅዶ ደግሞ አጠቃላይ በካህናት የታጀበና የተከበበ ደብር ነው። ስለዚህ አሁን እናንተን እንደምመን ቆጥረን መጠየቃችን ግድ ነው። የድንጋይ ጥርብ ስራዎች ጨረታ ወጥቶ ኦሬዲ የሚሰራው ሰው ስራውን ኃላፊነት ወስዶ እየተንቀሳቀሰ ነው ያለው። ከዛም ውጪ ደግሞ የልስን ስራው አሁን ሰሞኑን እንደምታዩት ተጀምሯል። ስለዚህ ትልልቅ እንቅስቃሴዎች እየተደረጉ ነው። ነገር ግን በጠቅላላው ይሄ ህንጻ ምን ስራዎች ይቀሩታል የሚለውን ለማየት እንትን ስናደርግ አንደኛ የበር ስራ ይፈልጋል። ትልቁ አሁን ለምሳሌ ወደ 8 በሮች አሉ። ጠቅላላ ስናየው እነዚህን የበር ስራዎች ያው ውሳኔ የሚፈልግ አለ። በእንጨት ይሁን በብረት ይሁን እሱን እያየን ያለነው እንደ ባለሙያ። ነገር ግን በብረት እንኳን ብንወስድ አሁን ባለው ዋጋ ከ4.5 ሚሊዮን ብር በላይ የሆነ ዋጋ የሚፈጅ የብረት በር ስራዎች አሉ። ሌላው የድንጋይ ጥርብ ስራ ነው። የድንጋይ ጥርብ ስራ ጠቅላላ ድንጋዩን የማልበስ ብሎኬቱን የውጭን ግድግዳ ከ8 ሚሊዮን እስከ 10 ሚሊዮን ብር የሚፈጅ ስራዎች ይቀራሉ። የዋናው ዶም ስራ እንደምትመለከቱ ትልቁ ዋና ዶም ፕላይውድ ተቀምጧል። ፎርምወርክ አሁን ብረት ለብሶ ብረት ከለበሰ በኋላ የኮንክሪት ስራ ይሰራል። ከዛ እንደገና ተጨማሪ ኮለንና የተወሰነ የዶም ስራ ይቀራል። ስለዚህ የብረት ስራ እየተሰራ ነው። እሱ ዋናው ስራ ነው ለህንፃ ቤተክርስቲያኑ መጠናቀቅ ማለት ነው። ለቅዱስ ጊዮርጊስ ውለታ ምን እናድርግ? ሌሎቹን አድርጉ ለማለት እኛ መጀመሪያ አድርገን ማሳየት፣ ተግብረን ማሳየት፣ አራያምና ምሳሌ መሆን ስላለብን ነው። እንደ እምነት መሪነትም እንደ ቤተክርስቲያን ልጅነትም ምን እናድርግ የሚለውን ሀሳብ አጠራ አድርገን ተወያይተን፣ ምክንያቱም ሁላችሁም ከስራ ገበታችሁ ላይ ነው የመጣችሁትና ሀሳቡን አጠራ አድርገን ወደ አንድ ውሳኔ እንድንደርስበት ነው። እሺ እንግዲህ ያው ክቡር ዋና ጸሐፊና ቀሲስ ኢንጂነር ካሳሁንም በደንብ አድርገው ገልጠውታል። ህንፃ ቤተክርስቲያኑ ከተወሰኑ ወራት ወዲህ እንቅስቃሴውን እከታተላለሁ። በሚዲያው ላይክ ሼር አደርጋለሁ። በጣም እከታተላለሁ እና ያለው ለውጥ ያለው እንቅስቃሴ እኛ እንድንተኛ ያደርገናል። ይሄ መዘጋጀት የግድ ነው የሚለን እጅግ በጣም ህንፃ ቤተክርስቲያኑ እየገሰገሰ ነው ያለው። እኔም ቤተክርስቲያን ሰሪ ነኝ። ያው መላከ ሰላም የጀመሩትን ለጋሲው አስቀጥዬ አሁን እኔ ወደ ማጠናቀቅ እየደረስኩ ነው። ግን ከዚህ የሚለየኝ ነገር አይኖርም። ስለዚህ ሁላችሁ ካህን ምንጊዜም ዝግጁ ነው። ግር እንዳይለን ይሄ የለመድነው ያለ የነበረ የሚኖር ነው። የቤተ ክርስቲያን ሲመሰረት እኮ ደሞዛችን ሰጥታቸዋል። ደሞዛችን ሰጥተናል። ሌላም ቦታ እንደዚሁ። ስለዚህ የምንጠብቀው አጀንዳ ስለሆነ ሁላችን ይሄ አንድ ነገር መቻል እንዳለብን እኔ ራሴን አሳምኜ ነው የመጣሁት። በቀናነት ለቅዱስ ጊዮርጊስ ከምናገኘው ካለን አስተዋጽኦ ብናደርግ የሚጠበቅም ጭምር ስለሆነ እኔ ራሴን አዘጋጅቼ ነው የመጣሁት። እናንተም ራሳችሁ እንዳዘጋጃችሁ እያነበብኳችሁ ነው ያላችሁት። ማንም አይመጣም። በዚህ እንደ ካህን አገልጋዮች ነን። እንደ ኗሪነት ምእመንን እንወክላለን ማለት በውስጣችን ልጆቻችን ሚስቶቻችን ስላሉ፣ ስለዚህ የሚጠበቅ ነው። ህንፃው በሚደንቅ ሁኔታ በሚገርም ሁኔታ ግስጋሴው በጣም ጥሩ ነው። ይሄ ግስጋሴ እንዳይገታ እኛ እንዲያውም ጥያቄ ከጽህፈት ቤቱ ሊቀርብ አይገባም። እኛ ኮሚቴው ማህበረ ካህናቱ ተሳትፏችን የኛስ ድርሻ ማለት የሚጠበቅብን ይመስላልና እኔ በደስታ ነው የምቀበለው። ስለዚህ ምንም ምርጫ አያስፈልግም። ይሄን ቻሉ በሉን፣ መቻል እንችላለን። በእውነት መላከ ብርሃን ጥሩ አድርገው ከኛም የተሻለ አድርገው አቅርበውታል። በእውነት እግዚአብሔር ይጠብቅልን፣ የቤተክርስቲያን አምላክ ይጠብቅልን። ቀጣይ ሀሳብ ተጨማሪ። እሺ መምህር ቂርቆስ።
ስለተፈቀደልኝ አመሰግናለሁ። ሰዓት እንዳልጨርስ ስላደረው እኛ እስካሁን ህንጻው ያየናል፣ እኛም እናየዋለን። አሁን ግን ጥሩ ሁኔታ ነው ያለው። እኔ ውርለት አይቼዋለሁ። ውስጡም እየተለሰነ በጥሩ ሁኔታ እየሄደ ነው። ክቡር አባታችንም አውደ ምሕረት ላይ ያለውን ነገር በጥሩ ሁኔታ ገልጸውታል። እኔም እንዳንኗሪ ታዘቡን ታዝብ ያለው በእውነቱ ጥሩ ደስ ይላል ያለው ነገር እና ይሄ ምንም ግዴታችንም እስከሆነ ድረስ በሚሆነው ነገር ይሄንን አድርጉ ይሄን ቻሉ ይባል ኮስቱ ይውጣለት። እኔ በራሴ በጣም 100% ደስተኛ ነኝ ለማለት ነው። አመሰግናለሁ። እኛስ የሚጠበቅብንን አድርገናል ወይ? ሰማያዊቱ በብዙ ነገር አድርጎልናል። አድርገናል ወይ? ልክ አሁን ወንድሞች እንደገለጡት አድርገናል ወይ የሚለውን ዛሬ ይህን ማሰብ ነው። ስለዚህ ከ7 ያልበለጠ ከ5 ያላነሰ ይሄ ኮሚቴ ይህ ህንፃ እስከሚመረቅ ድረስ አብሮን በሌላም ስፖንሰር አፈላላጊ በሌላም አብሮን ይሆናል። አብሮን በዚህ ብቻ አይቆምም፣ ይቀጥላል። እውነት ለመናገር ይህን ቤተክርስቲያን በቅንነት ለመስራት ነው እኛ የተነሳ ነው። በቅንነት ሰማይቱ ከብዙ ነገር አድኖናል። ከብዙ ነገር ያደረገልኝ እግዚአብሔር ደግሞ እኔ ከልብ ያለምንም እንትን መስራት እንዳለብኝ አምናለሁ። ይህን ኮሚቴ አዋቅረን የገንዘቡን መጠን እንደ ሰበካ ጉባኤ ከ25 እስከ 30 ነው የያዝነው። ሰፊው ህዝብ ደግሞ እናንተ ብዙሃኑ አባቶች አይ ጥሩ ነው የተወሰነው ካላችሁ እሰየው፣ አረ እንጨምርበት ወደ 50 ካላችሁ እሰየው። መቼም እናሳንሰው እንደማትሉ እናምናለን። ስለዚህ ይሄን ነው እድሉን። እንግዲህ ወደ ገንዘቡ እንሂድ ነው ወይስ ወደ ኮሚቴው እንሂድ? ወደ ኮሚቴው እንሂድ። ጠቁሙ። ማን አለ? እሺ በጣም ጥሩ። እንደውም ቄስ አበባው ደስ ያመስግኑሽ። ጥሩ ጎበዝ ናቸው። እሳቸውም ጠንካራ ናቸው፣ አርቆ ሀሳቢ ናቸው። አያ ጥቆማሽ። እሺ መምህር ዳዊት። እሺ ጥሩ ይሆናሉ። ብርሃኑ ደግፌ ማን ነው? የተመረጠው ኮሚቴ ጥሩ ነው። መምህር ዳዊት፣ መምህር አሰፋ፣ መምህር መዝሙር፣ መጋቤ ጣፋጭ፣ ብርሃኑ ደግፌ፣ ሊቀ ስዩማን እዝራ፣ ቄስ አበባው፣ በቃ እነዚህ በቂ ናቸው። ከዚያ ካስፈለገ ወደፊት ደግሞ እንጨምርበታለን። ሊቀ ማእምራን ተመቸው፣ በቃ እነዚህ በቂ ናቸው። ስለዚህ የገንዘብ ተመኑን ያው እኛ ይሄን አስቀምጠናል። ሀሳብ ስብጡ ደግሞ እናንተ ደስ እያለን ሀያብ እናደርጋት አይከብደንም። ደስ ብሎ እናደርገዋለን። ከዛ ሌላም ጊዜ እኮ እንደዚሁ እናለማለን፣ በብዙ ነገር እናለማለን እና ሀያብ ይሆን ነው ሀሳብ ነው። እሺ በዚህ ሀሳብ ተጨማሪ ሀሳብ ወይ የተለየ ሀሳብ? እሺ አባረጋዊ እንግዲህ ይሄ በፈቃደኝነት የተመሰረተ ነው። በደስታ ቢሆን እንደው ማማረር ሳይኖርበት በደስታ እንግዲህ 20 ተብሏል። እኛም ወደ 25 ወደ 30 ጠጋ አድርገነዋል። አማካኝ አድርገነው እንደው 25 አድርገነው ውሳኔውን ሳንሸራረፍ ከ25 እስከ 30 የሚለው ውሳኔውን አንደኛውን ተገብረን 25 ብሎ አለበታችን አማካኝ 25 ብንተገብረው ምክንያቱም ለሰማይቱ እስከሆነ ድረስ እሱ ለእኛ ብዙ እያደረገ 5000 ብር 20 አጥቅቀን 25 ብንቶ 5 ብር ይጠቅመና ወይ ይወዳን ስላልሆነ በ25 አጥቅቀነው አሻራችንን ብናስቀምጥ የሚከብደን ከሆነ መንበር ነው ለካህን የሚገባው። ፈቃሪዎች ከሆነ አባታችን የሚከብደን ከሆነ እንኳን ባለሀብት ትንሽም ደገፍ እንዲያደርገን አድርገውልን መንበሩ ላይ ቢሆን የኛ ስም መንበሩ ነው ለካህን የሚገባውና ምንመን ከሚይዘው መንበሩን ወደ መንበሩ ነው የኛው እንትን ሙሉ በሙሉ መንበሩን ለመሸፈን እንኳን ባይችል እኛ ብናወጣው ቢያንስ ደግሞ ደጎም የሚያደርገን የብሩም ሆነ ሌላ ባለሀብት ደገፍ እንዲታደርጉን ብቻ ያስፈልጋል እንጂ መንበሩ አንዱ ካልሆነ ደግሞ አንዱ የሚቀደበት ማጋጠለኛው ነው ማለት ሆኖ በ25 ብናታቸው የተሻለ ነው ማለት ነው። 2,175,000 አካባቢ ይመጣል። ስለዚህ ቻለ ማለት ነው። ሽሮ እንደውም ለወንበር ይተርፋል። ስለዚህ አሁን ይሄ መንበር በአስቸኳይ በትንሹ 500-600 ሺህ ብር ቀብድ መከፈል አለበት ለመጀመርና ያው ግድ 3 መንበር ስለሆነ ችግር የለውም። እናንተ መንበሩን ያዙ። ለእናንተም በረከት ነው፣ ለስምም ነው፣ ታሪክም ነው።
ስለዚህ እኛ አሁን ከኛ የሚጠበቀው በሁለት ወር ውስጥ ገንዘቡ ሲሰብሰብ ለምን ነገ ከነገ ወዲያ እየተባለ ከሆነ እንጨቱም እየጨመረ ገበያውም እየጨመረ ስለሚሄድ ሌላ ነገር እንዳያመጣብን እናንተ አሁን ከዛሬ ጀምሮ ያው ተሰይማችኋል። ነገ ከነገ ወዲያ አነጋግረን ሰውየውን ቢያንስ በዚህ ቀን ቀብድ እናመጣለን ብለን ማሳረፍ አለብን። ስለዚህ በዚሁ ይጠናቀቅ። ይሄኛው ገንዘቡ ግን ገቢ መሆን ያለበት ያው ኮሚቴው በሁለት ወር ውስጥ ማጠናቀቅ አለበት። እሺ ሌላው ደግሞ ምናልባት አሁን አንዱ የፈቀደለት ሰው ዛሬም ነገም ወዳም ሊያስገባ ይችላል። የገንዘብ አገባቡ ነገር እንዴት ነው የሚሆነው? በቤተሰብ አካውንት ሰጥቶ በቤተሰብ አካውንት ነው የሚገባው ወይስ እንዴት ነው? የአሰባሰቡ ሁኔታ ግን ደግሞ ግልጽ ያደርጉ ለማለት ነው። አመሰግናለሁ። እኛ ግን በቃለ ዓዋዲው ሕግና መሰረት የምንለው በህንፃው አካውንት ነው። አጠቃላይ ማንም በህንፃ አካውንት አስገብቶ ደረሰኝ መውሰድ ይችላል። ገንዘቡን ገቢ አድርጎ ደረሰኝ መውሰድ ይችላል። እኛ የምንፈልገው ግን አሁን እዚህ ጋር 2,175,000 ብር ብቻ እንዲደርስ እንዲገባ ነው የምንፈልገው። እኛ በህንፃው አካውንት ቢገባ እኛ ችግር የለብንም። ባይሆን ምንድነው ያስገባ ነው እኛ ነን። ለዚህ ዓላማ ነው የተፈለገው። ይሄን ነው እኛ የምናሰራው ብሎ ኮሚቴው ከህንፃ ኮሚቴው ጋራ በጋራ ውይይት እናደርጋለን። እሺ መምህር ባባ እሺ የዋጋ መለዋወጥ እንዳይመጣ ከወዲሁ ነው። አሁን አባታችን ስጋት እንዳይኖር ከወዲሁ አግሪመንት ይፈጸማል። ማሰሪያ ችግር የለውም። ግን ወደ 3 ወር ሊሆን ምንም አያመጣም። እሺ መምህር እሺ ለሶስት ወር ከተባለም እስከ ህዳር 30 የሚጠናቀቅ ተብሎ እዚያው በብዙሃኑ እንጂ አሁን ኮሚቴው እንትን ቢል አንዱ ከዚያ በላይ ተብሏል። ማክፈል አልከፈልክም በጊዜ እዚያ በላይ ተሰጥቶኛል 4 ወር ሊሆን ይችላል የሚል ክፍተት ሊያመጣልን ይችላል። ስለዚህ ወይ 2 ወር ወይ 3 ወር በብዙሃኑ ተደንግጎ እዚያ ደግሞ እኛ ኮሚቴዎቹ ያንን አስፈጻሚዎች እንድንሆን መሆን አለበት ለማለት ነው። ስለዚህ አሁን እንደተባለ ይሄ መስከረም ወር አወዛጋቢ ስለነበረ ትምህርት ቤት ምንም ያው አልቋል። ዞሮ ዞሮ አሁን ጥቅምትና ህዳር ነው። ችግር የለውም። 3 ወር ህዳር መጨረሻ ላይ ይሁን። በ3 ወር እንደምንድነው አይሻልም? በቃ በዚህ 10,000 ብር ተሳተፋለሁ። በራሴ መድረክ የሚከፈትና የጋራ ውሳኔ የሚሰጠው ማለት ነው። መድረክ ተመቻችቶ ሁሉ በአቅሙ ልክ መንፈሳዊ ግዴታችን ነው እናገኛለን። እኛ የእግዚአብሔርን ቤት ስንሰራ እሱ የእኛን ቤት ሰርቷል ይሰራልምና የታመነ ነው። የምንሰብከውን በተግባር